ዛሬ ደግሞ ቁርስ ምን እንስራ ላላችሁኝ ለማዳም ቅመሞች ይሄን ቪዲዮ አድርሱልኝ። በመጀመሪያ ቺክን ብረስታችሁን እንደዚህ ውሃ ላይ ትንሽ ታገነፍሉታላችሁ። ከዛ በመቀጠል ሽንኩርትና ቲማቲማችንን እንከትፋለን። ከዛ ሁለቱን እናቁላላለን። ትንሽ እንዲያቃጥል ሚጥሚጣ ወይ በርበሬ ትጠቀማላችሁ፣ ቅመም ትጠቀማላችሁ። ከዛ በኋላ ጣዕሙን ደግሞ ለስለስ እንዲያደርግላችሁ እርጎ መጠቀም ትችላላችሁ ማለት ነው። ከዛ በመቀጠል የቀቀልነውን ወይም ያገነፈልነውን ደግሞ ቺክን በሹካ ማላቀቅ ትችላላችሁ ወይም ደግሞ መክተፍ ይቻላል። ከዛ ያዘጋጀነው ስልስ ላይ እንደዚህ ጨምረን ልክ ከለሩ እንደዚህ እስኪሆንላችሁ ድረስ ታበሱታላችሁ ማለት ነው። ከዛ በኋላ እንቁላላችሁን ትንሽ ጠብሳላችሁ። ኩቡስ ወይም ደግሞ ቂጣ በመጠቀም ደግሞ ልክ እንደምታዩት መሀል ላይ ቆርጣችሁ እንደዚህ ታረጋላችሁ። ማዮኔዝ እንቁላሉን ቺዝ ታረጉና ልክ እንደምታዩት ተጠቀሉታላችሁ ማለት ነው። ከዛ የጠቀለልነውን ቂጣ መጥበሻ ላይ እንደዚህ እንደምታዩት ቺዙን ትንሽ ቀለጥ እንዲያደርግልን የተወሰነ ደቂቃ 1 ደቂቃ ለምናምን ታበስሉታላችሁ ማለት ነው። በጣም ይጣፍጣል። አሪፍ ነው። ሞክሩት ሁላችሁ እና ጋይስ ወዳችኋለሁ። ለማንኛውም ቻው ቻው።